ሰላም ጤና ይስጥልኝ። ፓስፖርቶ ጥለው ምን ማድረግ እንዳለቦት ግራ ገብቶታል ወይም ደግሞ ሂደቱ ረጅምና አሰልቺ መስሎ አስፈርቶታል? አይዞን፣ በዚህ ቪዲዮ በቀላሉ እንዴት ማውጣት እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻ አብራችሁን ቆዩ። ሰላም ዩቲዩብ። በዛሬ ቪዲዮ የጠፋብንን ፓስፖርት ለማውጣት ከመጀመሪያው እስከ መጨረሻው ድረስ ያሉትን ደረጃዎች፣ የሚያስፈልጉ ሰነዶችና ክፍያን ጨምሮ በቀላሉ እንዴት ማውጣት እንደምንችል የምንመለከት ይሆናል። ያው መጀመሪያ ማድረግ ያለባችሁ ምንድነው፣ ፓስፖርታችሁ በጠፋበት አካባቢ የሚገኝ ፖሊስ ጣቢያ ሄዳችሁ ደብዳቤ ታስጽፋላችሁ ማለት ነው። ፓስፖርታችሁን መጥፋቱን የሚገልጽ ፖሊስ ጣቢያ ደብዳቤ ታስጽፋላችሁ። ከዛ በኋላ ያንን ደብዳቤ ከያዛችሁ በኋላ ቀጥታ የምታደርጉት ምንድነው፣ ወደ ዌብሳይቱ አፕላይ ወደ ማድረግ ትሄዳላችሁ። ያው ወደ ዌብሳይቱ አፕላይ ወደ ማድረግ ከመሄዳችሁ በፊት ግን የሚያስፈልጉ ሰነዶችን እዛ ዌብሳይቱ ላይ ስለምጭኑ ስካን አድርጋችሁ ፕሪፔር አድርጋችሁ ታስቀምጣላችሁ። ለምሳሌ የፖሊስ ደብዳቤው ሊሆን ይችላል፣ ፋይዳ ሊሆን ይችላል፣ የታደሰ የቀበሌ መታወቂያ ሊሆን ይችላል። እነዚህ ነገራቶችን ስካን አድርጋችሁ አስተካክላችሁ ስልክ ላይ ወይም ደግሞ ኮምፒውተራችሁ ላይ ማስቀመጥ መቻል አለባችሁ። ከዛ በኋላ ይህንን አስተካክላችሁ ካስቀመጣችሁ በኋላ ኢሚግሬሽን በቅርብ ጊዜ አፕዴት ባደረገው ዌብሳይት ሊንኩ ላይ በመግባት አፕላይ ታደርጋላችሁ ማለት ነው። ስለዚህ እንዴት ነው አፕላይ የምታደርጉት የሚለውን ደግሞ እዚህ ጋር እኔ ቪዲዮ ላይ በማሳያችሁ መሰረት ስቴፕ ባይ ስቴፕ እኔን በመከተል እናንተም የራሳችሁን አፕላይ ታደርጋላችሁ። ስልካችሁ ወይም ደግሞ ኮምፒውተራችሁ በመጠቀም አፕላይ ማድረግ ትችላላችሁ ማለት ነው። እዚህ ድረስ ቪዲዮውን ካያችሁት ቪዲዮውን ላይክ አድርጉት። ለቻናሉ አዲስ ቤተሰብ ከሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። እሺ፣ ኢሚግሬሽን አዲሱ ዌብሳይት ይሄን ሌአውቱ ይሄን ይመስላል። በነገራችን ላይ ወደዚህኛው ዌብሳይት እንዴት ነው የመጣሁት ዲስክሪፕሽን ላይ ማስቀምጥላችሁ ሊንክ አለ። እሱን ሊንክ ስትነኩት ቀጥታ ወደዚህ ነው የሚያመጣችሁ። ወደዚህ ካመጣችሁ በኋላ ቀጥታ የምትሉት ጌት ስታርት ነው። ጌት ስታርት ካላችሁት በኋላ እዚህ ጋር ዩዘር ኔም እና ፓስወርድ ታስገባላችሁ። ዩዘር ኔም እና ፓስወርድ ካስገባችሁ በኋላ ቀጥታ ወደ አፕላይ ወደ ማድረጊያው ገጽ ያስገባችኋል ማለት ነው። በነገራችን ላይ ወደዚህኛው ዌብሳይት የመጣችሁት ለመጀመሪያ ጊዜ ከሆነ እዚህ ጋር በታች በኩል ሳይን አፕ ታደርጋላችሁ። ሳይን አፕ ታደርጉ ያው ዩዘር ኔም እና ፓስወርድ ክሬት ታደርጋላችሁ። እንዴት ነው ሳይን አፕ የምናደርገው? ይሄው እዚህ ጋር ከላይ ያስቀምጥኩላችሁ ቪዲዮ አለ። እሱን ቪዲዮ ተመልከቱ። እዛ ቪዲዮ ላይ ከሳይን አፕ አደራረግ ጀምሮ ነው ያሳየሁት። በነገራችን ላይ ሳይን አፕ አደራረግ አዲስ ፓስፖርት ለማሳደስም ፓስፖርት ለጠፋበትም ተመሳሳይ ነው። አንዴ ሳይን አፕ ባደረጋችሁት ዩዘር ኔም እና ፓስወርድ ማደስም ትችላላችሁ። የጠፋን ፓስፖርት አፕላይ ማድረግ ትችላላችሁ። አዲስ ፓስፖርትን አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ ሳይን አፕ አደራረጉ ቅድም እንደነገርኳችሁ ይሄው ከላይ እዚህ ጋር ያስቀምጥኩላችሁ ቪዲዮ አለ። እሷን ቪዲዮ ይዋት። እኔ አሁን ዩዘር ኔም እና ፓስወርድ ስላለኝ ቀጥታ እዚህ ጋር ዩዘር ኔም እና ፓስወርዴን አስገብቼ እገባለሁ ማለት ነው። ስለዚህ ዩዘር ኔም እና ፓስወርዴን ሰጥቻለሁ። እዚህ ጋር ቬሪፋይ ብሎታል። አንዳንዴ ኔትወርካችሁ በጣም ዊክ ከሆነ በነገራችን ላይ እዚህ ጋር ዩዘር ኔም እና ፓስወርድ ሰጥታችሁት እችኛዋ ቬሪፋይ የምትለዋ ነገር አትመጣላችሁ። ብዙ ጊዜ እንደዛ ካስቸገራችሁ ኢንተርኔታችሁ ዊክ ሲሆን ነው በነገራችን ላይ እንደዛ የሚያስቸግራችሁ። ከዛ በኋላ ሎጊን ነው የምትሉት። ሎጊን ካላችሁት በኋላ እዛ ጋር ዩዘር ኔም ክሬት ስታደርጉ በሰጣችሁት ኢሜይል ወይም ደግሞ ስልክ ኦቲፒ ይገባል። ስለዚህ ያንን ኦቲፒ እዛ ስልክ ላይ ወይም ደግሞ ኢሜይላችሁ ላይ በመግባት ትሰጡታላችሁ። እኔ አሁን በኢሜይል ነው እንዲልክልኝ የፈለኩት። አጠገቤ ላገኝ የምችለው ኢሜይሉ ስለሆነ ሴንድ ኦቲፒ ለዋለው። ቀጥታ እዛ ኢሜይል ላይ የሚገባ ኦቲፒ አለ። ይሄ ኦቲፒ የሚሰራው ለ15 ደቂቃ ነው። ከ15 ደቂቃ በኋላ ኤክስፓየር ያደርጋል። ስለዚህ 15 ደቂቃ ካለፋችሁ ድጋሚ ሪሴንድ ብላችሁ ደግማችሁ ኦቲፒ ማስላክ ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ኢሜይሉ ላይ ኦቲፒ ገብቷል። ይሄው እዚህ ጋር እንደምታዩት ዩር ኦቲፒ ብሎ መጥቷል። ስለዚህ ይሄንን ኦቲፒ ኮፒ ለዋለው። ኮፒ ካልኩት በኋላ ቀጥታ እዚህ ጋር መለስና ቦታው ላይ እዚህ ጋር ፔስት አደርግለታለሁ። ከዛ በኋላ ኮንቲኒው ለዋለው ማለት ነው። ኮንቲኒው ካልኩት በኋላ ይሄው እዚህ ጋር እንደምታዩት ቀጥታ አፕላይ ወደ ማድረጊያ ድረገጹ ቀጥታ ገባልኝ። ከዛ በኋላ ያው እዚህ ጋር እኛ ወደዚህ የመጣ ነው ለሌላ ነገር አይደለም፣ ፓስፖርት አፕላይ ለማድረግ ነው። ስለዚህ እዚህ ጋር ያሉት ነገሮች እንተውና ቀጥታ ፓስፖርት ሚለው ላይ ነው የምንገባው። አፕላይ ፓስፖርት ሚለው ላይ እቺ አቅጣጫ ጠቋሚዋ ላይ ክሊክ እናደርጋለን። ከዛ በኋላ ያው እዚህ ጋር እንደምታዩት የመጀመሪያው ከዚህ በፊት ምንም ፓስፖርት ያላወጣ ሰው ያው እዚህ ጋር የመጀመሪያው ላይ ነው ክሊክ የሚያደርገው። ስለዚህ እኛ ደግሞ እዚህ ጋር ሁለተኛ ላይ ያለችዋ ላይ አይ ሃቭ ኤቨር ሂልድ ኢትዮጵያን ፓስፖርት ቢፎር የምትለዋ ላይ እሷ ላይ ክሊክ እናደርጋለን። እዚህ ጋር እንደምታዩት ሎስት፣ ስቶል፣ ዳሜጅ፣ ኤክስፓየር ለሆኑ ፓስፖርቶች እችኛዋን ተጠቀሙ ነው እያለን ያለን። ለጠፋ፣ ለተሰረቀ፣ ዳሜጅ ለሆነ፣ ለተጎዳ
ኤክስፓየር ላደረገ ፓስፖርት እቺ ሁለተኛ ላይ ያለችው ነው የምንጠቀመው። ስለዚህ ኮንቲኒው እለዋለሁ። ኮንቲኒው ካልኩት በኋላ ያው እዚህ ጋር ተርምስ ኤንድ ኮንዲሽኖች አሉ ማንበብ ትችላላችሁ። ስለዚህ አይ አክሰፕት ለውና ቀጥታ ኔክስት ነው የምለው። ኔክስት ካልኩት በኋላ ያው እዚህ ጋር የምታዩት ከ1 እስከ 9 እንትኖች አሉ ሪኳየርመንቶች አሉ። ይሄን ፓስፖርታችሁን ሰክሰስፉሊ አፕላይ ለማድረግ እነዚህ ስቴፖችን ማለፍ አለባችሁ ማለት ነው ከ1 እስከ 9 ያሉትን። ከዛ እዚህ ጋር ሰሌክት አፕሊኬሽን ታይፕ የሚለው ላይ እድሜያችሁ ከ18 ዓመት በላይ ከሆነ ያው አደልት በሚለው ነው። ከ18 ዓመት በታች ከሆነ ደግሞ ቻይልድ የሚለው ላይ ትገባላችሁ። ኦልሬዲ አደልት በሚለው ላሳያችሁ። ለልጆቻችሁ ፓስፖርት የጠፋባችሁ ካላችሁ ኮሜንት ላይ ጻፉልኝ። እስኪ ለልጆችም ስራልን ብላችሁ ጻፉልኝ። በእናንተ ጥያቄ መሰረት ቪዲዮ ሰራለሁ ማለት ነው። ስለዚህ እዚህ ጋር ሪዝን ፎር ኢሹ የሚል አለ። እዚህ ጋር ገባና ያው እዚህ ጋር የተዘረዘሩ ነገሮች አሉ። ኤክስፓየር ላደረገ፣ ሎስት ኦር ስቶል፣ ዳሜጅ፣ ኮሬክሽን፣ ፔጅ ራናውት የሚላለ። ለእኛም የሆነው የትኛው ነው? ለጠፋ ስለሆነ ሎስት ኦር ስቶል የሚለው ላይ ነው። ለጠፋ ፓስፖርት ወይም ለተሰረቀ ፓስፖርት በሚለው ችኛው ላይ እንመርጣለን። ከዛ በኋላ የምንለው ኔክስት ነው። ኔክስት ካልነው በኋላ ያው እዚህ ጋር አይደንቲፊኬሽን ታይፕ ነው። በነገራችን ላይ አይደንቲፊኬሽን ታይፕ ላይ ኦልሬዲ ፓስፖርቱ ከጠፋ ስለ ፓስፖርቱ መረጃው ቁጥሩ የምታውቁበት ወይ ካለ ኢትዮጵያን ፓስፖርት ብላችሁ እዚህ ጋር እጽፋላችሁ ማለት የፓስፖርታችሁን ቁጥር እቺ ኢፒ የምትለዋን ጽፏታላችሁ። አሁን ኦልሬዲ ፓስፖርቱ ስለጠፋ ምንም መረጃ ከሌላችሁ ፋይዳ ነምበር የሚለውን ማድረግ ትችላላችሁ። ከዛ በኋላ እዚህ ጋር ፋይዳ ነምበራችሁን ታስገባላችሁ ማለት ነው። እኔ እዚህ ጋር እንዲያልፍልኝ ሳይቻለሁ። ከዛ በኋላ እዚህ ጋር አፕሊካንት ዲቴይል የሚለው ጋር ስማችሁን እዚህ ጋር እስከነ ሀያታችሁ በእንግሊዝኛ ጽፋላችሁ። እዚህ ጋር ደግሞ ስማችሁ በአማርኛ ጽፋላችሁ። ስለዚህ እኔ አሁን ስሜ ልጻፍ። ከዛ በኋላ የአባቴን ስም ጽፋለሁ። ከዛ በኋላ የሀያቴን ስም ጽፋለሁ ማለት ነው። ከዛ በኋላ እዚህ ጋር የጻፋችሁትን ራሱን እዚህ ጋር በምን ጽፋላችሁ? አማርኛ ጽፋላችሁ። ኪቦርድ ሴቲንጋችሁን አማርኛ ላይ አድርጉትና እዚህ ጋር ስማችሁን ጽፋላችሁ ማለት ነው። ስለዚህ እኔ ስሜን ጽፋለሁ። ስሜን ጽፌያለሁ። ከዛ በኋላ እዚህ ጋር ያው የአባቴ ስም ጽፋለሁ። ከዛ የሀያቴ ስም ጽፋለሁ ማለት ነው። ስለዚህ በዚህ መሰረት ትጽፋላችሁ። ከዛ ጾታ ያስመርጣችኋል። ሜል ልበለው። ከዛ በኋላ በርዝ ዴት ታስገባላችሁ የተወለዳችሁበት። እዚህ ጋር በግሪጎሪያን ነው በውጮች ማለት ነው። በውጮች ማታቁት ከሆነ ደግሞ እዚህ ጋር ኢትዮጵያን ካላንደር በኢትዮጵያ የተወለዳችሁበት ከፈለጋችሁ እዚህ ላይ እኔ እዚህኛው ላይ ልግባ፣ ግሪጎሪያን የሚለው ላይ ልግባ። ከዛ እዚህ ጋር አንዴ መሀል ላይ ያለችዋ ጁን 2026 የምትለዋ ላይ እኔ አሁን ጁን ወር ላይ ስለሆነ ቪዲዮን እየቀረጽኩት ስላለ ነው እዚህ ጋር ጁን ብሎ ያመጣው። እችኛዋን አንድ ጊዜ ክሊክ አድርጉበት። እንዲህ ሲያመጣላችሁ ወደኋላ ለመሄድ እቺ አቅጣጫዋ ላይ ክሊክ ስታደርጉ ወደኋላ ይወስድላችኋል። እዚህ ጋር ዓመተ ምህረት ልስጠው። ከዛ ወር ሰጠውት፣ ቀን ሰጠውት። እንዲህ ትመርጣላችሁ። ከዛ ስጨርሱ ኮንፊርም ትሉታላችሁ። እዚህ ጋር የሰጣችሁትን እዚህ ጋር በኢትዮጵያ ቀይሮ ያስቀምጥላችኋል። እድሜያችሁን ካልኩሌት አድርጎ ያስቀምጣል። ሪጅን ኦፍ በርዝ የተወለዳችሁበት ክልል ማለት ነው። አማራ ክልል ከሆነ አማራ ክልል፣ አዲስ አበባ ከሆነ አዲስ አበባ፣ ኦሮሚያ ከሆነ ኦሮሚያ ትላላችሁ። አዲስ አበባ ልበለው። ናሽናሊቲ ራሱ ኢትዮጵያ ያስገባ። ፕሌስ ኦፍ በርዝ የተወለዳችሁበት ከተማ ማለት ነው። ለምሳሌ ጅማ ላይ ከሆነ የተወለደው አንድ ሰው ጅማ ይላል። ያ ማለት ጅማ ሆኖ ከጅማ ወጣ ያሉ ከተሞች ከሆኑ ጅማ ቢለውም ችግር የለውም። በነገራችን ላይ ስፔሲፋይ ያችሁ የተወለዳችሁበት ቦታ ማለት አይደለም። ለምሳሌ ባህር ዳር ላይ የተወለደ ሰው ከባህር ዳር ውጭ ወጣ ያሉ ከተሞች ላይ ቢወለድ ችግር የለውም። ለምሳሌ ባህር ዳር ቢለው ማለት ነው። ስለዚህ አዲስ አበባ። በነገራችን ላይ እነዚህ ነገራቶች እዚህ ጋር የምታዩቸው ጥቁር ስታር ያለባቸው ነገራቶች ማይዘለሉ ነገሮች ናቸው። ግዴታ መሞላት ያለበት ነው። እንደዚህ ጥቁር ስታር ከሌለው መዝለል ትችላላችሁ። ለምሳሌ አሁን እዚህ ጋር በርዝ ሰርተፊኬት ነምበር የሚለው ጋር መዝለል እችላለሁ፣ አለማስገባት እችላለሁ። ግዴታ አይደለም። ኦኩፔሽን አለ እዚህ ጋር። ያው ኦኩፔሽን ላይም የትምህርት ደረጃችሁ ወይም ደግሞ ማዕረጋችሁ ምንድነው፣ ዶክተር ናችሁ፣ ኢንጂነር ናችሁ አይነት ነገር ካልሆነም እዛ ዲቴይል ውስጥ መግባት ካልፈለጋችሁ አዘር የሚል አለ እዚህ ጋር። አዘር የሚለውን መምረጥ ትችላላችሁ። ስለዚህ እኔ እዚህ ጋር አዘር የሚል አለ ከታች፣ እሷን ፈልግና አዘር የሚለውን እሰጠዋለሁ። እዚህ ጋር ማሪታይል ስታተስ ያው ካገባችሁ ሜሪድ፣ ካላገባችሁ ሲንግል ትሉታላችሁ። ዲቮርስ ያው ከተፋታችሁ ነው። ዊዶውድ በህይወት ከሌለ ነው የትዳር አጋራችሁ። ስለዚህ እዚህ ጋር ሜሪድ ልበለውና ሃይት የሚለው ነገር ለምሳሌ መተው ትችላላችሁ። እዚህ ጋር አይ ከለር፣ ሄር ከለር ያው ስታር አድርጎበታል። ግዴታ መምረጥ አለባችሁ። እኔ አሁን ብላክ በሚለው አልፈዋለሁ። እናንተ ግን የአይናችሁና የጸጉራችሁ ከለር የጸጉራችሁ ከለር እዚህ ጋር ካለው የተለየ ከሆነ ያው እዚህ ቀስቷ ላይ ገብታችሁ ትሰጡታላችሁ። ስለዚህ ምን እለዋለሁ እዚህ ጋር ኔክስት እለዋለሁ። እዚህ ድረስ ቪዲዮውን ካያችሁት ቪዲዮውን ላይክ አድርጉት። ለቻናሉ አዲስ ቤተሰብ ከሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ስለዚህ እዚህ ጋር ያለው ነገር ሜን አድሬስ ማለት ምን ማለት ነው? ፓስፖርቱ ለመቀበል በአሁኑ ሰዓት እናንተ ያላችሁበት አድራሻ ማለት ነው። ለምሳሌ እኔ አዲስ አበባ ልበለው። አዲስ አበባ እዚህ ጋር ግልጽ ለማድረግ ነገር ምንድነው እዛ ጋር ልደት ካርዳችሁ ላይ ወይም ደግሞ ፋይዳችሁ ላይ ካለው ነገር አታገናኙት። በአሁኑ ሰዓት እናንተ ያላችሁበት ሜን አድሬስ እየኖራችሁበት ያለበት አካባቢ ነው የምጽፉት። አዲስ አበባ ብየዋለሁ። ከዛ እዚህ ጋር አዲስ ከተማ ልበለው።
ወረዳም ሰጠዋለሁ ያለውበት አካባቢ። ከዛ በኋላ ቀበሌም እንደዛው ሰጠዋለሁ። ሲቲ ያው አዲስ አበባ ነው ምለው እናንተ ያላችሁበትን ማድረግ ትችላላችሁ። ከታችም ሆም አድሬስ ያለውት አዲስ አበባ ነው እናንተ ያላችሁበት አካባቢ ጻፉ። ከዛ በኋላ ኦልተርኔቲቭ ነው እዚህ ጋር ኦልተርኔቲቭ ተጨማሪ አዲስ ካላችሁ ማስገባት ትችላላችሁ። ከሌላችሁ ደግሞ ምን ትሉታላችሁ? ያው ኔክስት ነው የምትሉት። ስለዚህ ያው ኔክስት ልበለው። ከዛ በኋላ እዚህ ጋር የምታዩት ልክ ዩዘርኔም ክሬት ሳረግ የሰጠውት ስልክና ኢሜይል ነው እዚህ ጋር ያለው። ስለዚህ እነዚህ ነገራቶችን በነገራችን ላይ ኤዲት ማድረግ አትችሉም። በቃ አንዴ ሲስተሙ ሬጂስተር አድርጎታል፣ ዲሴብል አድርጎታል። ስልክ መጨመር ከፈለጋችሁ አድ ብላችሁ አድ ኦልተርኔቲቭ ፎን ነምበር የሚለውን አድርጋችሁ መሙላት ትችላላችሁ። ኢሜይል ግን አድ ማድረግ አትችሉ። በነበረው ኢሜይል ማድረግ ትችላላችሁ። የሌላ ሰው ኢሜይልም ቢሆን ችግር የለውም። ከፈለጋችሁ ቴክስት እንዲደርሳችሁ ግን ስልክ አድ ማድረግ ትችላላችሁ። ካልሆነ ግን ያ ዩዘርኔም ለመጀመሪያ ጊዜ ክሬት ባደረጋችሁት ዩዘርኔም አፕላይ እያደረጋችሁ ከሆነ በነበረው ትቀጥላላችሁ ማለት ግን ምንድነው ያው ኢሚግሬሽን በአንድ ዩዘርኔም እና ፓስወርድ እስከ 10 ሰው አፕላይ ማድረግ ትችላላችሁ በነገራችን ላይ። ስለዚህ አንዳንዴ አንድ ዩዘርኔም ክሬት አድርገው የብዙ ሰዎች አፕላይ ስለሚያደርጉ ነው እንደዚህ የሚያመጣው ማለት ነው። ስለዚህ እናንተ ግን በአንድ ዩዘርኔም እና ፓስወርድ ለአንድ ሰው አፕላይ የምታደርጉ ከሆነ እዚህ አካባቢ ምንም የምትሞሉት ነገር የለም። ቀጥታ የምትሉት ኔክስት ነው። ከዛ በኋላ እዚህ ጋር አፖይንትመንት ዲቴይል ነው ራሱ ያው ኢትዮጵያ ብሎ አስገብቷል። ኢንሮልመንት ኦፊስ ማለት ይህ ፓስፖርት አገልግሎት ለመቀበል ኢሚግሬሽን የትኛው ኦፊስ ነው የምትፈልጉት ነው። አዲስ አበባ ካላችሁ 2 ቦታ ነው ያለው በነገራችን። አዲስ አበባ ላይ አይ ቲንክ 2 ቦታ ሳይሆን አዲስ አበባ ውስጥ የፓስፖርት አገልግሎት የሚሰጡ 4 ናቸው እዚህ ጋር ያሉት። የመጀመሪያው ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚለውና መሶብ፣ እነዚህ 2 ተቋማት ለ2 ቀንና ለ5 ቀን ለአስቸኳይ ፓስፖርት አገልግሎት የሚሰጡ ተቋማት ናቸው። ከዛ ውጪ ደግሞ ለሚኩራና አቃቂ ቃሊቲ የሚላሉ እነዚህ ደግሞ 2 ተቋማት ደግሞ መደበኛ ፓስፖርት አገልግሎት የሚሰጡ ናቸው ማለት ነው። ስለዚህ ይህን ነገር ማወቅ መቻል አለባችሁ። ስለዚህ እኔ አሁን ለምሳሌ ለሚኩራ የሚለውን ልስጠው። ከዛ በኋላ ካያችሁ ለሚኩራ ስመርጥለት የ2 ቀንና የ5 ቀኑ ዲሴብል ነው። ምክንያቱም አቃቂ ቃሊቲና ለሚኩራ የሚሰጡት መደበኛ ብቻ ስለሆነ ማለት። ስለዚህ የኛው ኖርማል ሰርቪስ ብየዋለሁ። ከዛ አፖይንትመንት ዴት ካላንደር ነገሯ ላይ ትገቡና የቀጠሮ ቀናችሁን እዚህ ጋር ፍሪ ካለው ላይ አንዱን ሰሌክት አድርጋላችሁ። እዚህ ጋር አሁን እንዳለ ዲሴብል የሆኑት ኦልሬዲ ተይዘዋል ሁሉም ማለት። ስለዚህ ቅርብ ላይ ያለው ለምሳሌ ለእናንተ የሚመቻችሁ ነው የምትመርጡት እናንተ። እኔ ለምሳሌ በአሁኑ ሰዓት የከፈተልኝ 27 ነው። እሷን መረጥኩኝ። ከዛ እሷን ከመረጥኩኝ በኋላ ያው ቀኑ እዚህ ጋር ጽፎልኛል። በኢትዮጵያ ኮንቨርት አድርጎ እዚህ ጋር አስቀምጦልኛል። ከዛ እዚህ ጋር ያለው ነገር ምንድነው እናንተ ወደዛ ተቋም ስትሄዱ በምን ሰዓት ነው የሚመቻችሁ፣ ጠዋት ነው ከሰዓት ነው የሚመቻችሁ የሚል ነገር ስሎት ሰጥቷችኋል። ስለዚህ ከዚህ ሰዓት ውስጥ የትኛው ነው የሚለውን ያው በእናንተ ይወሰናል። እኔ ለምሳሌ ይህን ሰዓት ሰጠሁት። ከዛ ኔክስት ነው ምለው። ኔክስት ካልኩት በኋላ ያው እዚህ ጋር እንደምታዩት ቅድም ያልኳችሁ ነገራቶች አሉ። ቀደም ብላችሁ ስካን አድርጋችሁ ፕሪፔር አድርጋችሁ ያስቀመጣችሁት ዳታ መኖር አለበት። አሁን ለምሳሌ እዚህ ጋር ያስቀመጣቸው ነገራቶች አሉ። አውተንቲኬትድ በርዝ ሰርተፊኬት ይላል። በነገራችን ላይ እዚህ ጋር አውተንቲኬትድ በርዝ ሰርተፊኬት ግዴታ አይደለም። ብዙ ጊዜ እድሳት ላይ በርዝ ሰርተፊኬት ኦፕሽናል ነው፣ ግዴታ አይደለም። ስለዚህ እዚህ ጋር ምን ማድረግ ትችላላችሁ? ከፈለጋችሁ የቀበሌ መታወቂያችሁን እዚህ ጋር አፕሎድ ማድረግ ትችላላችሁ። ካልሆነ ደግሞ ፋይዳ ራሱን መድገም ትችላላችሁ ማለት ነው። ሜሬጅ ሰርተፊኬትም ልክ እንደዛው ግዴታ አይደለም። የጋብቻ ሰርተፊኬት ካላችሁ ትሰጡታላችሁ፣ ከሌላችሁ ደግሞ ትተውታላችሁ። ግዴታ ግን እዚህ ጋር ማስገባት ያለባችሁ 2 ነገራቶች አሉ፣ ፋይዳና ፖሊስ ሰርተፊኬት ማለት ነው። ስለዚህ ፓስፖርታችሁን መጥፋቱን የሚገልጽ ፓስፖርቱ ከጠፋበት አካባቢ ከፖሊስ ጣቢያ ያመጣችኋት ወረቀት ስካን አድርጋችሁ እዚህ ጋር ትሰጡታላችሁ። ፋይዳችሁም እዚህ ጋር ትሰጡታላችሁ። እዚህ ጋር የብዙ ሰው ጥያቄ ነው፣ ከፊትም ከኋላም ነው ምንሰጠው አፕሎድ የምናደርገው ብሎ ሰው ይጠይቀኛል። በነገራችን ላይ ፊት ለፊቱ ብቻ ስካን አድርጋችሁ አፕሎድ ካደረጋችሁ በቂ ነው። ግዴታ ከፊትም ከጀርባ መሆን የለበትም። ሜሬጅ ሰርተፊኬት እና አውተንቲኬትድ በርዝ ሰርተፊኬት የሚለው ጋር የቀበሌ መታወቂያ ኦር ፋይዳችሁን ደግማችሁ ማስገባት ትችላላችሁ ማለት ነው። ስለዚህ እዚህ ጋር አውተንቲኬትድ በርዝ ሰርተፊኬት የሚለው ጋር እዚህ ጋር ገብታችሁ እዚህ ጋር አፕሎድ የምታደርጉት ፋይል እዚህ ጋር ሴቭ አስ ታይፕ ብሎ ያስቀመጠው ነገር አለ። ፒዲኤፍ፣ ጄፒጂ፣ ጄፔግ እነዚህ መሆን አለበት። ሳይዙ ከ1 ሜጋባይት መብለጥ የለበትም ማለት ነው። በነገራችን ላይ ከዚህ ውጪ የምታመጡ ከሆነ ሲስተሙ አይቀበላችሁ። ስለዚህ ይህንን ሪኳየርመንት የሚያሟላ ከሆነ ያ ስካን አድርጋችሁ ያስቀመጣችሁት ፋይል ቹዝ ፋይል ትሉታላችሁ። ከዛ ፋይሉ ካለበት ቦታ ትሰጡታላችሁ። ከዛ በኋላ ሴፍ ትሉታላችሁ ማለት ሴፍ ካላችሁት በኋላ እዚህ ጋር እንደምታዩት እንደዚህ ያመጣላችኋል። እዚህ ጋር ያሉትም እንደዛው ተመሳሳይ ነው። እየገባሁኝ ይሰጠዋለሁ ማለት ነው። ከዛ ሴቭ እለዋለሁ። ስለዚህ እዚህ ጋር የተቀመጡላችሁ ነገራቶችን አፕሎድ ታደርጋላችሁ። በተለይ ፖሊስ ሰርተፊኬት እና ፋይዳ የሚለውን ግዴታ ትክክለኛ የሆነ ነገር ማቅረብ መቻል አለባችሁ። ሜሬጅ ሰርተፊኬት እና አውተንቲኬትድ በርዝ ሰርተፊኬት ግን ኦፕሽናል ናቸው ማለት ነው። ይህንን ማወቅ መቻል አለባችሁ። ስለዚህ እዚህ ጋር ፖሊስ ሰርተፊኬት የሚለው ጋም በተመሳሳይ እሰጠዋለሁ ማለት ነው። ከዛ በኋላ ፋይዳም እንደዛው ፋይዳዬን እገባና እዚህ ጋር እሰጠዋለሁ ማለት ነው።
ከዛ በኋላ እንደዚህ አራቱም ላይ አፕሎድ ካደረጋችሁ በኋላ ቀጣይ የምትሉት ኔክስት ነው። ኔክስት ካላችሁት በኋላ እዚህ ጋር ኦፕሽናል ዶክመንቶች ናቸው። አንዳንድ ነገራቶች ካሉ ለምሳሌ ፓስፖርቱ ፎቶ ካላችሁ ፓስፖርቱ ለምሳሌ ሃርድ ኮፒ ጠፍቷል፣ ግን በሶፍት ኮፒ መልክ የሆነ ስልክ ላይ ወይ ኢሜል ላይ ካለ እዚህ ጋር ከፈለጋችሁ አፕሎድ ማድረግ ትችላላችሁ ማለት ነው። ከሌለ እዚህ አካባቢ ምንም የምትነኩት ነገር የለም። ቀጥታ የምትሉት ኔክስት ነው። ኔክስት ካላችሁት በኋላ ያው እዚህ ጋር ምንድነው ያለው ስትሞሉ ሚስተካከል ነገር ካለው ስትሞሉ ተሳስታችሁ እዚህ ጋር ማስተካከል የምትፈልጉት ነገር ካለ ለምሳሌ የእርሳሷ ምልክት ላይ ኤዲት እያደረጋችሁ ገብታችሁ ማስተካከል ትችላላችሁ ማለት ነው። ጀስት ሪቪው ለማድረግ ነው እዚህ ጋር ያለው። ከሌላ ሁሉም ነገር ኦኬ ከሆነ ኮንፊርም ነው የምትሉት። ኮንፊርም ካላችሁት በኋላ ያው እዚህ ጋር ያለው ነገር ወደ ክፍያ ነው። በቃ ኦልሬዲ ሞልታችሁ ጨርሳችኋል። ወደ ክፍያ ለመሄድ ነው። ክፍያ ላይ ያው እዚህ ጋር ምን ይላል? ለ3 ሰዓት ነው ይላል። ኮምፕሌት ዩር ፔመንት ፋይናላይዝ ዘ አፕሊኬሽን። ይህ ፎርም ከሞላችሁ በኋላ በ3 ሰዓት ውስጥ ክፍያ መክፈል አለባችሁ አይነት ነገር ነው የሚለው። ስለዚህ ምን ትሉታላችሁ? እዚህ ጋር ፕሮሲድ ትሉታላችሁ። ፕሮሲድ ቱ ፔመንት የሚለው ላይ ክሊክ ታደረጋላችሁ። ከዛ በኋላ እሱ ላይ ክሊክ ካደረጋችሁ በኋላ ያው እዚህ ጋር አስቀምጦላችኋል ክፍያው ስንት እንደሆነ። እዚህ ጋር እንደምታዩት የመረጣችሁ ተቋም ያሳያችኋል። የቀጠሮ ቀናችሁ ያሳያችኋል። ከዛ በተጨማሪ እዚህ ጋር ወሳኛው ነገር ያለችው እዚህ ጋር ነው። መደበኛ ፓስፖርት ያው እዚህ ጋር 5000 ብር ነው። መደበኛ ፓስፖርት እድሳትም ሊሆን ይችላል ለማውጣት። ስለዚህ እዚህ ጋር የተቀመጠው ነገር ምንድነው? ወሳኝ ነገሩ እዚህ ጋር ፔመንት ዲቴይል የሚለው ጋር ሁለት ነገራቶች አሉ። የመጀመሪያው ምንድነው? ፓስፖርት ለማውጣትም ለማሳደስም ሊሆን ይችላል። መደበኛው እዚህ ጋር 5000 ነው። እዚህ ጋር እንደምታዩት ፓስፖርታችሁ አሁን የጠፋ ፓስፖርት ስለሆነ እየሰራን ያለው እዚህ ጋር 8000 ብር ጭማሪ ያለው ማለት ነው። ስለዚህ ቶታል እዚህ ጋር አንድ ሰው ፓስፖርቱ ቢጠፋ ቶታል የሚከፍለው 13000 ብር ነው እዚህ ጋር እንደተቀመጠው። ስለዚህ ይሄንን ማወቅ መቻል አለባችሁ ማለት ነው። ተጨማሪ 8000 ብር አለው ማለት ነው። ስለዚህ ቀጥታ ምለው ሪዳይሬክት ቱ ፔ ነው ምለው። እዚችኛዋ ላይ ክሊክ አደርጋለሁ። እዚችኛዋ ላይ ክሊክ ካደረኩ በኋላ ቀጥታ ወደ መክፈያ ነው የሚወስዳችሁ ማለት ነው። እዚህ ድረስ ቪዲዮውን ካያችሁት ቪዲዮውን ላይክ አድርጉት። ለቻናሉ አዲስ ቤተሰብ ሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ኢሚግሬሽን በአሁኑ ሰዓት የፓስፖርት አገልግሎት የምትከፍሉት በሁለት ተቋም ነው፣ ንግድ ባንክና በቴሌ ብር ነው። እናንተ የሚመቻችሁ ላይ ታረጋላችሁ። መክፈያ ኦርደር ኮድ ይኸው እዚህ ጋር እንደምታዩት ሰጥቷችኋል። ለምሳሌ እኔ ሲቢ ሞባይል የሚለው ላይ ላድርገውና ኮንቲኒው ልበለው። ከዛ በኋላ አለቀ ማለት ነው። እዚህ ደረጃ ከደረሳችሁ ኦልሬዲ አልቋል። ለምትሞሉለት ሰውም ሊሆን ይችላል። በተለይ ለሌላ ሰው የምትሞሉ ከሆነ እዚህ ጋር ፕሪንት ብላችሁ ኦርደር ኮዱን ትልኩለታላችሁ። ከላካችሁ በኋላ በዛ በላካችሁለት ኦርደር ኮድ ከፈለገ በቴሌብር ከፈለገ በንግድ ባንክ በዚች ኦርደር ኮድ ፔመንቱን ይፈጽማል ማለት ነው። ስለዚህ እዚህ ደረጃ ከደረሳችሁ ሰክሰስፉሊ አፕላይ አድርጋችኋል፣ ጨርሳችኋል ማለት ነው። ከዛ በኋላ ግን አፕሊኬሽን ፎርም የሚባል ነገር አለ። ልክ የቀጠሯችሁ ቀን ስትሄዱ ይዛችሁት የምትሄዱ አፕሊኬሽን ፎርም አለ። ያ አፕሊኬሽን ፎርም ባይዘይ አሁን አይሰጣችሁም። መች ነው የሚሰጣችሁ? ልክ ክፍያ እንደፈጸማችሁ ለብቻ አንድ ታብ ይከፍትላችኋል። አንድ ታብ አለች። ልክ ክፍያ እንደፈጸማችሁ ያቺ ታብ ትመጣለች። ክፍያ ካልፈጸማችሁ ግን የአፕሊኬሽን ፎርም ማግኘት አትችሉ። ስለዚህ ያ የሞላችሁለት ሰው ወይም ደግሞ የራሳችሁም ከሆነ ክፍያ ስትፈጽሙ አንድ የምትከፈት ታብ አለች። እሱን ታብ ደግሞ ላሳያችሁ። ልክ ክፍያ ከፈጸማችሁ በኋላ እዚህ ጋር እንደምታዩት መጀመሪያ አፕላይ ስታደርጉ ወደ ነበረው ወደ መጀመሪያው ሌአውት ትመጣላችሁ። እዚህ ጋር ከመጣችሁ በኋላ እቺ ነገር አለች ፔመንት ብሎ እዚህ ጋር ካያችሁ አቬሌብል አክሽን ብሎ ከታች በኩል ፕሪንት አፕሊኬሽን ፎርም። እነዚህ ነገራቶች በተለይ እቺ ፕሪንት አፕሊኬሽን ፎርም የምትለዋ ክፍያ ካልፈጸማችሁ አይመጣላችሁ ይሄ ነገር ማለት ነው። ስለዚህ ልክ አንድ ሰው ክፍያ እንደፈጸመ ሪፍሬሽ ሲያደርገው እቺ ነገር ትከፍታለች ማለት ነው። ልክ አሁን ስማችሁ አሁን ያያችሁት እዚህ ጋር ስላልከፈልኩ ነው። እዚህ ጋር ፔመንት ኢንስትራክሽን ሚል ብቻ ነው ያለው እንጂ ፕሪንት አፕሊኬሽን ፎርም ሚል ነገር እዚህ ጋር ካያችሁት የለም። ስለዚህ ልክ ክፍያውን ስፈጽም እዚህ ጋር እንደምታዩት ፕሪንት አፕሊኬሽን ፎርም ሚል ነገር ይመጣል። እችኛዋን ፕሪንት አፕሊኬሽን ፎርም ምትሏን ክሊክ አድርጋችሁ ፕሪንት አድርጋችሁ ትይዙታላችሁ። 3 ገጽ ነው። ልክ የቀጠሯችሁ ቀን ወደ ኢሚግሬሽን ስትሄዱ እዚህ ጋር 3 ገጿን አፕሊኬሽን ፎርሟን፣ ፋይዳ፣ የቀበሌ መታወቂያችሁን፣ የልደት ካርድ ካላችሁ ትይዛላችሁ፣ ከሌለ ችግር የለውም። ከዛ በኋላ ደግሞ ፖሊስ ክሊራንስ ያቺ የፖሊስ ሰርተክፌቷን ጭምር ይዛችሁ ትሄዳላችሁ የቀጠሯችሁ ቀን ማለት ነው። ስለዚህ የዛሬው ቪዲዮ የጠፋ ፓስፖርት እንዴት አድርገን ማመልከት ወይም ደግሞ ማውጣት እንችላለን የሚለውን ያሳየዋችሁ። እዚህ ድረስ ቪዲዮውን ካያችሁት ያው ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ ሰፖርት አድርጉኝ። ቪዲዮውን ሼር አድርጉት። ብዙ ተመልካች ጋር እንዲደርስ ደግሞ ቪዲዮውን ላይክ አድርጉት። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እና ለጓደኞቻችሁ ሼር ማድረግ አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ጠቃሚ መረጃዎች በፍጥነት እንዲደርሳችሁ ሰብስክራይብ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በስተመጨረሻም አንድ አሪፍ ኦንላይን ስራ አለ። የሚያስፈልገው ስልክና ኢንተርኔት ብቻ ነው። ምንም አይነት እውቀት ወይም ደግሞ የስራ ልምድ አይጠይቅም። ስራችሁን እየሰራችሁ ጎን ለጎን በስልካችሁ የምትሰሩ ስራ ነው። ጠንክራችሁ ከሰራችሁ ጥሩ የሆነ ገቢ የምታገኙበት ፕላትፎርም ነው። መስራት ከፈለጋችሁ ዲስክሪፕሽን ላይ ባለው ስልክ በቴሌግራም ልታወሩኝ ትችላላችሁ። በሚቀጥለው አሪፍና ጠቃሚ የሆነ ቪዲዮ ይዤላችሁ የሚመጣ ይሆናል። እስከዛ ድረስ ፒስ አውት።